የመጣሁት ከአርሲ ክፍለ ሀገር ነው። ባለቤቴ ለአንድ ዓመት በነርቭ ህመም ትሰቃይ ነበረ። እርሷን ለማሳከም ሀብት ንብረቴን ሁሉ ጨረስኩኝ። ባዶ እጄን ቀረሁኝ። ባዶ እጄን ሳለሁ የስውሯ ማርያምን ዝና ሰምቼ መጣሁኝ። ከመጣሁ 7 ቀኔ ነው። በ7 ቀን ውስጥ ዓመት የፈጀው ህመም ሙሉ ለሙሉ ጤነኛ ሆነች ባለቤቴ። ከፍ አድርጋችሁ አመስግኑልኝ። በጸሎች ላይ የውሃ ቆጥሯን ተብዬ በጣም ተጨነቄ ነበረ። ነገር ግን ያ በሽታ ወደ ካንሰር እየተቀየረ ነው ተባልኩ። ግራ ገባኝ። ለድንግል ማርያም ለስውሯ ማርያም ነገርኳት። እምነቷን ተቀብቼ ድንግል ማርያም ከካንሰሩ በሽታ ከህመሜም እመቤቴ ማረች። ለኔ እንደደረሰኝ ለእናንተ እንደደረሰላችሁ ከፍ አድርጋችሁ አመስግኑ ለድንግል ማርያም ብራል። እንደዚሁም ደግሞ ልጄ በትምህርቱ ላይ ሳለ ፈተናው ጥሩ ውጤት እንዲያመጣ ለድንግል ማርያም ተሳልኩ። ለድንግል ማርያም ነገርኳት። ጥሩ ውጤት አምጥቶ አልፈልኝም። አሁንም በድጋሚ አመስግኑ ይላል። ከፍ አድርጋችሁ አመስግኑላችሁ። እናታችን ለ11 ዓመት ያክል በስኳር ህመም ሰቃይ ነበረ። መድኃኒቱን ወስዳለሁ፣ ነገር ግን የሚሄድበት አጣው። በስተመጨረሻ ድንግል ማርያም ልጅ የስውሯ ማርያምን ዝና ሰምቼ ወደ ገዳሙ መጣሁ። ከመጣሁ 7 ቀኔ ነው። መድኃኒቱን ጥያለሁ። 11 ዓመት ሙሉ የታመምኩት በሽታ ድንግል ማርያም በ7 ቀን አረ ድንግል ማርያም ማረችኝ። እኔን የሰማኝ ድንግል ማርያም እናንተንም ትስማችሁ። አመስግኑልኝ። ከፈለጋችሁ መስለቱ ድጋሚ እንደበቃብራል አመስግኑላቸው። ይህ ምንጭ ይታመምብኛል። በህመሙ ምክንያት ደግሞ ሽንቱን መቆጣጠር አይችልም ነበረ። ድንግል ማርያም እንደ ሌሎች ልጆች ራሱን እንዲጠብቅ እንዲቆጣጠር አድርጊልኝ ብዬ እዚህ መጥቼ ተማጸንኳት። ጸበሏን ተጠመቅን። አሁን ሙሉ ለሙሉ ተሽሎታል። ከፍ አድርጋችሁ አመስግኑ ይብራል። ለክብረ መገለጫ 1000 ብር አስገብቻለሁ። ይብራል አመስግኑለት። የምኖረው ደቡብ ሀገር ነበረ። ከባድ ጭንቀት ነበረብኝ። ያስጨንቀኛል። ነገር ግን ድንግል ማርያም ነች። የደጅሽ መምጣት አልቻልኩም ብዬ አባቴ መጥቶ ለድንግል ማርያም ተሳለልኝ። ድንግል ማርያም የተጨነቅኩበትን ነገር በ7 ቀን ውስጥ አስተካክላ በአባቴ ምክንያት ለሀገሬ በቅቼ ድንግል ማርያምን ምስክርነት ለመሰክር ዛሬ ባውደ ምሕረቷ ቆሜያለሁ። በድጋሚ አሁንም ወደዛ ሀገር በሰላም እንድታስገባኝ በራይ ደርሷልና እመቤቴን ከፍ አድርጋችሁ አመስግኑልኝ። ለኔ እንደደረሰ ለእናንተ ድረስላችሁ። ስለዚህ መጥቻለሁ ብላለች። የወንድማችን የመጣሁት ከጎንደር ነው። በዝሙት መንፈስ እጅግ በጣም እስቃይ ነበረ። ሲያመኝ በሱ ምክንያት የመጣ እየመሰለኝ ሐኪም ቤት ይሄድ ነበረ። ልላቀቅ አልቻልኩኝም። ድንግል ማርያምን በዝና ሰምቼ መጥቼ ተማጸንኳት። ከዝሙት መንፈስ አላቃኛለች። እንደዚሁም አስም